እርስ በርሳችሁ ቸሮችና ሩህሩሆች እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ይቅር በሉ ይቅርም ትባላላችሁ። በኃጢአታችን ብንናዘዝ ኃጢአታችንን የሚቀልለን ከአመፃም ሊያነጻን የታመነና ጻድቅ ነው። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም አንዳች ቢኖርባችሁ ይቅር በሉት። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ራቅ። በእርሱ ላይ ምንም እንኳን ያመፅን ብንሆን የአምላካችንን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። ኃጢአታችን እንደ ደም ቢቀላ እንደ ባዘቶ ትጠራለች። እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውም ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። አቤቱ አንተ መሐሪና ይቅር ባይ ነህ፣ ምሕረትህም ለሚጠሩ ብዙ ነው። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ።